ምን አረፍ እኔ ወንደላጤ ቤት ያላከራይም ብዬ ነገር ምን ነው እንደዚህ ጉርታ አረገኝ እርሶ ወንደላጤ ገባ ሰይጣን ገባ ምን ገንዘቦትን ቆጥሮ ይቀበሉ እንጂ ደግሞ ምን አገባ ሰይጣን ይሻላል ወንደላጤ ሰይጣን ቢገባብኝ ነው የሚሻለው አረ እሱንም ቀደም ብለው ቢነግሩኝ እንኳን አይጠፋም ነበር እንዴ ቆይንም ብለው እርሶ ግን ወንደላጤ ምንድነው እንዳይከራይ የፈለጉበት ወይ እኔ ነኝ ችግሩማ እኔና እግዚአብሔር ብቻ ነን ችግሩን የምናውቀው ደላላ እኔና እርሶ ቆይ ብዙ ቢዝነስ አብረን አልሰራንም እንዴ ለምን ቆይ እንዴ እኔ ይደብቁኛል እንዴ ይኸውልህ እኔና ባለቤቴ አብለን ገና ትዳር እንደጀመር ልጅ ለመውለድ ስንሞክር ሴት ሳይ ወሽር አሁንም ስንሞክር ሴት ስምንት ሴት ጥሩ ነው ያው እንግዲህ ስጦታ ነው መቼስ ምን ይደረጋል ደግሞ በዛ ላይ እንደ ሴት ልጅ አባቷን ትጦራለች አባቷን ትረዳለች ነው የሚባለው ጥሩ ነው ጥሩ ነው አዎ እሰይ ነው ከዛ በኋላ እቺን ጌት የረቆረባታለሁ ብዬ ሰራውልህና ጎሽ አንዱን ሸጋ ወንደላል ያስገባውልህ ደጋረው ገባልህና ደላላ ገባልህና ኧረ ተወይ ወራ ምንድን የወር ሂሳብ በጊዜ አይከፍልም በወቅቱ አይከፍልም ኧረ በጭራሽ ወቅቱን ጠብቆ ነው እሱ የሚከፍል ታዲያ ሲጠጣ ያመሻል ማለት በጊዜ አይገባም ወደ ቤት ኧረ በጭራሽ ተኝቶ ነው የሚውለው እንዴ ታዲያ ቆይ ካልሆነ ምንድነው ችግሩ ገባልህና 8 ሴት ልጆችን 16 አረጋቸውና 16 ኧረ ተወኝ 16 እንዴ ቆይ እንዴት ቢያረጋቸው ነው 16 እንዴት ሊያረጋቸው እንዴት ቢያረጋቸው ወይ እንደገና መጥቶ ያሳየ እንዴ ታዲያ እሺ እሱ ይቅር ይሄ እንትን ጠፋ እንትን ሞልቷል ነው ያመጣለው እኔ ምን እንዳልኩት ሰማኝ እንጂ ምን ይቀየቀያል እንደዚህ ሰማኝ መጀመሪያ ምን እንዳልኩ ይሄ እንትን እኔ እኮ አንዴ ሰብሰብ አድርጌ አምጥቻቸው እንዲመርጡ ብዬ እኮ አዳምጠኝ እንደሱ አይደለም ሰው አለ ነገሩ እኮ ያሳፍራል ብዬ ነው ነገሩ ይሄ ወርቅ ሞልቷል እንጂ እንደ ታላቅ ታናሻኛ ዳዊት ምን ነብሮ ነብሮ ይብላ ምን ነው ምን ቆርጥ ይለኛል ቆርጥ ነብሮ ምንድነው ይሄ ምን ነካ አንተ ታዲያ ጤና የለም እንዴ እኔ አልኩህ ይሄ ጠፋው የለም ወይ ነው ኧረ ሞልቷል ታዲያ አሁን ነው የማመጣው እኔ እሱ ያንጣልኛል በቃ ተፈለው አሁን ነው የምመጣው እሱ ማለት ነገርኝ ምንድነው እኔ እንኳን ይኸውልህ ስለ ኳስ ልጠይቅ ፈልጌ ነበር የመጣሁት ኳስ አዎ የልጆቹ ነው ያዋቂ ነው የፈለክ ኳስ ይቅርታ የሚሸጥ ኳስ አይደለም የፈለኩት ምንድነው የፈለክ ነገርኛ የፈለክ ነገርኝ ይኸውልህ እኔ ጋዜጠኛ ነኝ ጋዜጣ አዎ እና ማለትም አንተ በስፖርት ላይ ያለህን አንዳንድ አስተያየት እንድትሰጠኝ ፈልጌ ነው የስፖርት ስትል የምን ስፖርት ነው ማለትም እንግዲህ ያው መቼም በስፖርት ውስጥ ብዙ አይነት የስፖርት ዘርፎች አሉ ለምሳሌ የእግር ኳስ አንዱ ነው እና መቼም እንግዲህ አንተም እንደማንኛውም ሰው ለእግር ኳስ ጨዋታ ጥሩ የሆነ ስሜት ይኖርሃል የሚል ግምት አለኝ በእውነት መቼም አንተም ሳይኖርህ አይቀርም ደግሞ እርግጠኛ ነኝ ይኖርሃል አይደለም እንዴ ስሜቱማ አለኝ የስሜቱን ነገር አይነሳም የስሜቱን ነገር ለመናገር አማርኛው ነው የሚያጠቅ ግን ጭንቅ ያለኝ የቸግረኝ ሱቄ ማን ይጠብቅ ነው ሱቄ ማን ይጠብቅልኝ አልገባኝም ሱቄን ማን ይጠብቅልኝ ስትል እንዴት ነው ሱቄ ዘግቼ በራፉ ኳሱ ልጫወት ሄጄ የለም ተጫዋት ማለት እኮ አይደለም ይኸውልህ እና ካምቦላ ሄጄ ለማየትስ ቢሆን የለም እኔ እንደሱ ማለት የማለም አልተግባባንም ይኸውልህ ለምሳሌ አሁን እንደው የእግር ኳስ ቡድናችን ድንገት እንደው ዋንጫ ቢያገኝ ምንድነው የሚሰማ ደስታ ሲገለጽልኝ ዋንጫ ቢያገኝ አልከ ዋንጫ የሚያገኝ ስማ ሁሉ የአማራት ሴትዮ ገበያ ወጣችና አሉ አዋጅ ሆነባት አለ ያገረሰው ሚባል ታሪክ ይዘከቻል
ዋንጫ የሚያገኙ ምትለኝ ዋንጫ የት ነው የሚያገኙ? ተመሬት የወደቀ ዋንጫ ነው የሚያገኙ? ተመሬት ስትል አልገባኝም። እስኪ ግልጽ አድርገው። ዋንጫ በነፃ ይገኛል እንዲህ በዋዛ ይገኛል ዋንጫ በለኝ እንጂ ንገረኝ። ገባኝ። ልክ ነው፣ አይገኝም። ታዲያ መፍትሄው ምንድነው ትላለህ? ማለትም ዋንጫ ለማግኘት ምን ማድረግ አለባቸው የሚል አስተያየት አለ። ስማ ማለት ጋዜጣ ተሱቄ በራፍ ልጆቼን አሳድግበት ሄድልኝ ፖለቲካ ይዘይድልኝ አልፈልግም። ፖለቲካ በቃ ሄድልኝ በቃ አፋት ይክፈት። ዋንጫ የሚያገኙ ዋንጫ ቢያገኙ ይለኛል። ማነሽ ሽሽ አስናቀቀልኩ ማነሽ? አረ ቢዮንስ ምን ሆነ አላሉ ሰውዬ ዛሬ ደግሞ ምን ነካሽ? ምን ነው አሁን ቡና መውቀጫ ቦታ አጥተሽ ነው እዚህ ላይ መጥተሽ መጥቶብኝ ይሄን የቀሩት ብለው ደግሞ ዛሬ በቤቱ ቡና ይጠጣል ይሉ ነው። ቡና ያርግሽ አባቴ አምላክ ቡና ያድርግሽ። እኔ ላንቺ ጊዜ እንደዚህ ነኝ? እስኪ ንገሪኝ አንቺ ተዚህ ነገር አለሽ እንዴት? እኔ እዛ ያዳምጧል ቡና ነው ማፈለው እናቴ አልደረስኩቦ ለምሽ ፍልክ ይበል ይበና ቡና ይፈለኝ ከኔ ደምናሉ የሴቶች ጊዜ ስታዳምጪ እኔ እንዳልሰማ አይደለም እንዴ ተሸፋፍኝ ለጥ ብልልሽ። አሁን ቡና ይለጣጣበት አይልከፉኝ። ምን ነው ቀለሙ ምን አርጊ ነው አመሪ አስተታኝ አረነፉ ያርጊ ምን አርጊ ነው የሚሉት? ምን ነው ሰውዬ እንዴ ለቀቀብ ያደርጉኝ እኔ ለቀቀብ ያደርጉኝ ፈላ ጆሮም አንቺ ነሽ ሙጥኝ ብለሽ ሙጫ ወለሽ ላይ ይገሪ ምን አለ እስቲ ተረሳ ተዘነጋውታ አላስቆም አላስቀምጥ አላፊ አግዳሚ መስክራ ማ እኔ ደመለው ማ አንቺ ዝምባ አላቅሽም። አንቺ የዝምብ አየር ማረፊያ ዝምቦች ላይ አይደለም እንዴ አመት ባላቸው የሚያከብሩት? አንቺ ፊት ላይ አይደለም እንዴ? እሺ ቀፎ የዝምብ ቀፎ እኔ ቀለማ ደፍን የፊት በርሰው ይመስክር ባኮት አንቺ ቀለም ይልከጋ እኔ ቀለም አትለኛ አይደል? እኔ ቀለም አስለቅሽው እንጂ ደምለው ቱርኩ ነበር እኮ መባል። አሁን ይኸውልህ ደምለው አሸቦ ተብዬ ቀረውልሽ አስለቀቅሽኝ። እኔ ይስኩ ያቅቦትም እና እናሻ ስሜ ይሄ የምትወቂው ቡና ዶላር መሆኑን ብታውቂ ኖሮ የኔ ምን ይስበደ የምን ዶላ አንቺ ለነገሩ ዶላር ያታቀር ዶላር ብታውቂ እኛን ጠይቂን። ስለ ዶላር ወጥ እኛን በጥይቅ ይቀልሻል። የት ደርሰው የት ማን አድርሶት የታውቀው ጨርሶ ማ ዶላር መነዘር ነው ይኸው ዘረዘር ነው። ጥባት ቤት ተጫወትንበት እንደዚህ ይኸውልሽ ጥባት ቤት እያልን ተጫወትንበት። መነዘር ነው ዘረዘር ነው። አንቺ ነሽ እንጂ መተሽ እዚህ ራቁቴን አስቀረሽኝ አንቺን ካገኙ በኋላ አንቺ ቡና የማይጠጣ ቡና ሳፈላ ምን እንደሚያንጨረጭሩ ምን እንደሚያንገበግቡ አላውቅም። ኧረ እባክሽ ያንቺን ነው የምትነግሪኝ። ከናሻ ይሄን ጫማ ትናንት ገዛ ብለሽ ሰንቀር እንቅልፍ አጣኝ። ሌሊቱን ስትገላበጭ እኮ ያደረው ሰማጃለሁ እኮ ለላስቲክ ሲያልፍም አይነካከኝ ለድን የማልመኝ አይተዋል እኮ ስንቱን እንዳደረገ ስንቱን ቆዳ ስንቱን እንዳገላበት። አው የቻይና ደግሞ ትገዛል የምትደቦታልና ወልወልቲ ሲባል ተሰምቷል። ለካፊ ሚላክ ከርሶ ጋር ተውኑ ምን ቡና ይጠጣል? እዛው በተስካን የማይናገረው ጋር ብሄድ ይሻለኛል። የማይናገረው ነዝና አዛድ ሜል አንቺ አሁን በተስካን ልስኝ ነው ወይ ልትነክሽ ነው የምትሄጂው? ያው የለመድሽውን ኮረሪ ማለት ትሰቂ እንጂ መርፌሽን ልትሰጪ ካልብረ ለስፖርት ከፍተኛ ፍቅር አሉት ማለት ነው። በጣም እንጂ እኔ ልጄ እኔ እንደው ምን ልበልህ እኔ እኮ እኔ አባትህ እኔ ስፖርተኛ ሆኜ አይደለም ወይም ስፖርተኛ ልጅ ኖሮኝ እኮ አይደለም። እኔ ምን እንደሆነ አላውቅም። ስፖርት ደስ ይለኛል። በዚህ አይነት እንግዲህ ሁሌም ስፖርት ይከታተላሉ ማለት ነው። የት ቦታው የት ሳይሆን ማለት እንደው በሬዲዮና በቴሌቪዥን የሚተላለፈው ማለት ነው። እሱንማ ቀርቶብኝ አያውቅም ማለት ሁሌ ነው የምከታተለው። ምን አለፋ ብቻ ገና ስፖርት ሲል ብቻ ስሙ ሲነሳ እኔም አርጎ ልቤም ቀልቤም ምንም ስፖርት ተብሎ ይነሳል። የዛን ጊዜ ያየኝ ሰው በሙሉ ተነሳ ደግሞ ነው የሚለኝ። እርግጥም ሊደነቁ የሚገባው ሰው ነው። በተለይማ ይሄ ድል አድርገው ሲገቡ የዛን ጊዜ እኔ ምን አለ ልጅ አገር አይበቃኝም ማለት ነው። በቃ ምር ጀግና በቃ እንደዚህ ነው እንግዲህ። በዚህ አይነት እንደው አሁን አጋጣሚ ሆኖ ቡድናችን አሸንፎ ቢመጣ በዚህ አይነት ሞቅ ደመቅ ያለ የጋለ ስሜት ነው የሚቀበሉት ማለት ነው።
የቱ ቡድናችን ማለቴ የእግር ኳስ ቡድናችን ነው። ወይ ኳስ ምን እንደምትለኝ? አዎ የእግር ኳስ ቡድናችን ነው እኮ የምልህ። እኔ እኮ ስፖርት ስትለኝ እኮ ሩጫ እኮ መዝበኛ ለእኔ ልጄ። ሩጫ ሲሉ እንዴት እንደዚህ ነው መኖር አልፈልግም። በቃኝ። አዎ የት አባሽ ነው የምትሄጂ? ለባልቻ ጥለሽ ነው እንዴ የምትሄጂ? ሌላ አማራሽ እንዴ ወንድ ልትቾረመጪ አንቺ? እንደሱ ማለት አይደለም። በቃ እኔ ረስቶኛል ማለት ይቻላል። በቃ ለባልቻ ለአንቺ ረሳሽ? አዎ ረስቶኛል። በቃ ምንም ትዝ አልለውም። አንተ ባልቻ እውነቷን እንዴ ሰው ያለች ረሳኛለች? እውነቷን እንዴ ረስታታል እንዴ? እኔ አትበለኝ እንጂ 10 ጊዜ ለኛ ይለኛል እንዴ? ምን አይነት ለራስህ እኮ ነው የምናገረው። ወይ ገብረ መድህን እኔ እሷን እንዴት ነው የምረሳው? ብረሳ እንዴት እሷን እረሳታለሁ? እሺ ታረሳት። እሺ ስማ ነገር ነው ማን ነው የሚባል ስማ ብርቀን አንቺ አጭበርባሪ መቼ ረሳኝ አላልሽም እንዴ? ነገሩ ወዲህ ነው። ነገሩ ሌላ ነው እናቴ። ነገሩ አዎ ወዲህ ነው እናቴ። አንተ መምሪ ደርሶ ማልበት እንዴ ነገሩ? በስመ አብ ወወልድ ወመንፈስ ቅዱስ። ያረ ነገሩ ውስጥ የሚሄደው እንደው ነገሩን ነው የምልህ። እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው። ቆይ እስቲ ማነሽ ብርቅዬ፣ ያው እነሱም እናቶችሽ ናቸው፣ እኔም በሆነ አባትሽ ነኝ፣ እነሱም ወንድሞችሽ ናቸው። እስቲ ነገሩን ግልጥልጥ አድርጊውና ተናገሪ። በኋላ መፍትሄ እንፈልግለት ይሻላል። አይሻልም? ተናገር እንጂ ምን ዝም ብሎ ምን ነው ፈረጥታ? እኔ ረስቶኛል። በቃ ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው። በቃ ዋይ ልክ እንደኔ ነው። ለኔም እኮ ደስ ይለኛል ለግድግዳ ዞር የመተኛ። አሁን አረጋኝ ነው ላችሁ ለድሮ ጀምሮ ለናቴ ወደ ጀምሮ ራሱ ለግድግዳ ዞር መተኛት ነው ደስ ይለኝ። መፍትሄ ነው እኮ ቆይ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞር መተኛ? ለምን እቅፍ አታረጋትም? መጀመሪያ አናቅም እንዴ እቅፍ ስታረጋት ለምንድን ነው ማጣቀፋት? ዛሬ ምን አየና ነው ለምርክ እንደ መልከሮት እኔ ነው ለኔ አትበለኝ እንጂ አንተ ምን አባትክ ለኔ ትለኛለህ? ምን 10 ጊዜ ለኔ 7 ጊዜ እንደዚህ 150 ጊዜ ለኔ አትበለኝ። ለአንተ አይደለም እንዴ የምንናገር ምን ልፈልግ? እንግዲህ መቆሙ ታቅረ ያዛጋ ወይ እንደ መኪና ቦላውጥቶ ታርጋ የቆመበት ይክፈል የፓርኪንጉ ዋጋ ወይም የከተማ ውበት ከሚጠፋ እንዲህ በቆመበት ሰልፍ ይዞ ወረፋ ማስታወቂያ ፖስተር ወረቀት ምናምን አርጉት መለጠፊያ ወይንም ታልቀረኝ ነጋሽ ማንዲሱ የከተማው ብላን መንገድ ስትቀይሱ ቤቱ ብቻ ሳይሆን መንገድ ብቻ ሳይሆን እነዚህ የሚፍረሱ Yes, she's stomach infection, change direction. Yes, she is my wife. We married long time. Before 30 years. Yes. So now, no, so far so good. No. Yes. Before she married me and married now, she sleep one bed, me sleep one bed. No, sleep together. Yeah.